ለምን አትረጋጋም? አየሁኝ ማለት ነው። ምን አይነት ልብ እንዳለሽ፣ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። የምሬን ነውና ያ ንጹህ ልብሽን መጉዳት አልፈልግም። የሄርሜላ ቤተሰቦች ትልቅ የሆነ አምባጓሮ ማንሳታቸውን ሰምቻለሁ ማለት ነው። እንደሰማሁት ከሆነ ነገሩ የተጀመረው ልጃችን አስደፈረችን፣ ክብራችንን አስነካች፣ መሆን በሌለበት ቦታ ላይ ተገኝታ ራሷንም እኛንም ጭምር አዋረደችን ነው እና አሁን ላይ ወንድሞቿ ከፍተኛ የሆነ ጫና እያደረጉባት እንደሆነ ሰምቻለሁ ማለት ነው። እውነት ነው፣ ሲታሰብ ከባድ ነው። ምክንያቱም እኔ አሁን የሄርሜላ ቤተሰብ ብሆን እንደዚህ አይነት ነገሮችን በምን አይነት መንገድ አስተናግዳለሁ የሚለውን ነገር ስንመለከት እጅግ በጣም አስቸጋሪ እንደሆነ ነው መረዳት የቻልኩት። ምክንያቱም አስባችሁታል፣ ለብዙ ነገር የምታጫዋት ከሷ ብዙ ነገር የምትጠብቋት ልጃችሁ እንደዚህ አይነት የወረደ ቦታ ላይ ተገኝታ ራሷንም ሳታስከብር ቀርታ ቤተሰብንም እስከ ማስደፈር ደረጃ ስትደርስ እንደ አንድ ቤተሰብ ትንሽ ነገሩ እንደውም ለነሱ ከባድ እንደሆነ ነው የተረዳሁትና እስከዛሬ ድረስ ይሄንን ነገር በትዕግስት የተመለከቱበት መንገድ እዚህ ጉዳይ ውስጥ አንዴም እንኳን እጃቸውን ሳያስገቡ በዝምታ ነበረ ነገሮችን ሲያልፉ የነበሩት። አሁን ነገሮች ከልክ እያለፉ የመጡ ይመስለኛል። ምክንያቱም ቀለበት ልታደርግ እንደሆነ ለቤተሰቦቿ ከተናገረች በኋላ ይሄ ግርግር እንደተነሳና ይሄንን ቀለበት አደርጋለሁ ምናምን የምትለውን ነገር በፍጹም እንደማይቀበሉና እዚህ ፕሮግራም ውስጥ ወይም እዚህ ዝግጅት ውስጥ እጃቸውን እንደማያስገቡና አሁን ከያዘችበት ወይም እየሄደችበት ካለችበት መንገድ ካልተመለሰች ከባድ ችግር ሊፈጠር እንደሚችል ጭምር እንዳስጠነቀቋት ሰምቻለሁ ማለት ነው። እነሱ አሁን ጸባቸውን ከአብርሃም ጋር ማድረግ አይፈልጉም። ምክንያቱም ለዚህ ነገር ሙሉ በሙሉ ልጃቸው ተጠያቂ ስለሆነች ማለት ነውና እሷ እንደ ሐሳቧ እንደ ማንኛውም ሴት ስርዓቱን በጠበቀ መልኩ ከአብርሽ ጋር አዲስ የምትጀምረውን ግንኙነት መቀጠል ትፈልጋለችና ለዚህ ነገር ደግሞ ያው የቤተሰቦቿ እውቅና እጅግ በጣም አስፈላጊ መሆኑን ስለምታውቅ ነው እንግዲህ ከሰሞኑ ቀለበት ላደርግ ነው ብላ ለቤተሰቦቿ የተናገረችው። ይሄንን የሰሙት ቤተሰቦቿ ናቸው እንግዲህ እዚህ ጉዳይ ላይ እጃቸውን አስገብተው እስከዛሬ ድረስ ያስደፈርሽን፣ እስከዛሬ ድረስ ያዋረድሽን ይበቃሻል፣ ከዚህ በኋላ በአንቺ ጉዳይ ላይ ማንኛውንም አይነት ነገር አንገባም በሚል ከፍተኛ የሆነ ነገር እንደተፈጠረ ጭምር ነው የሰማሁትና እንደውም እኔ በጣም ትዕግስተኛ ናቸው፣ በተለይ ወንድሞቿ ምናምን ማለት ነው። እንደ አንድ ቤተሰብ እኔ አሁን እህቴ እንደዚህ ግግም ያለ ነገር ውስጥ ብትገባ በዝምታ የምመለከትበት ምንም አይነት ምክንያት የለም። ምክንያቱም በቃ ይሄ ከራሷም አልፎ የቤተሰብን ጭምር ክብር የሚያወርድ ነገር ነው። ምክንያቱም እንዴ ቤተሰብ የላትም ወይ እንዴ ምንድነው የሚባል ነገር እኮ በጣም ብዙዎቻችን እንኳን በኮመንት ላይ እንደዚህ በቪዲዮ ደረጃ ራሱ ስናነሳ አልነበረ? ይሄን ሁሉ ነገር እየተባለ እስከዛሬ ድረስ ግን ሚዲያ ላይ አለመምጣታቸው አታኪንግ ወይም ጥቃቱ ወደ እነሱ እንዳይሄድ አድርጎታልና አሁን ላይ ደግሞ እሷ ይባስ ብላ ቀለበት ላደርግ ነው አስፈላጊውን ዝግጅት አድርጉ ምናምን ብላ ትክክለኛ መንገድ ላይ እንደሄደ ወይም በትክክለኛ መንገድ ነገሮችን እንዳስተካከለ ሰው ሆና ወደ እነሱ የላከችው መልእክት ተቀባይነት እንዳላገኘ ሰምቻለሁ ማለት ነው። ከዛ ውጪ ሩታም ከደስታ ጋር ያላትን ኮሚኒኬሽን ልታቆም እንደሆነ ሰምቻለሁ ማለት ነው። ከሰሞኑ እንግዲህ ሁላችሁም እንደተመለከታችሁት በጣም ብዙ መረጃዎች በጓደኞቹ በነፈረንጁ ራሳቸው ናቸው ያመጡት። እንግዲህ ነፈረንጁ ነበሩ። ይሄ ልጅ ሲመጣ የሩታ ወንድም ኖቤል ነበርና እንዴት ነው መጀመሪያ ይሄንን ነገር ሳታጣሩ ያመጣችሁት ነው አሁን ትልቁ ነገር ማለት ነው። አንደኛ ከአውሮፓ መጣ ትልቅ ሚስቴክ ወይም ትልቅ ውሸት ማለት ነው። እኔ አሁን ሩታ የልጅ የተቀበለችበት መንገድን ስለማቅ ነው ዝም ያልኩት እንጂ ልጁ አይደለም ከአውሮፓ በቃ ተውት እና እሷ ይሄንን ልጅ የተቀበለችበት መንገድ ያው ከአብርሽ ጋር ብሽሽቅ ውስጥ ለመግባት ነው። ግን ደግሞ ብሽሽቁም አስፈላጊ አይደለም። በቃ አሁን ላይ ነገሮችን በደንብ መረዳት የጀመረች ይመስለኛል። እንደዚህ አይነቱ መንገድ እንደዚህ አይነቱ ብሽሽቅ ለአብርሃም እንጂ ለሷ የዚህን ያክል አስፈላጊ እንዳልሆነ የተረዳች ይመስለኛልና ራሷን ከዚህ ነገር ልታወጣ መሆኑን ሰምቻለሁ። ከደስታ ጋር ያላትን ኮሚኒኬሽንም ማቆም እንደምትፈልግ ሰምቻለሁ። ምክንያቱም አብርሃም አንደኛ ህይወቷ ላይ የመጣ በድጋሚ የሚበጠበጣት እሷ እንደዚህ አይነት ክፍተቶችን ስትሰጠው እንደሆነ ተረድታለች። ስለዚህ አሁን ላይ ከዚህ በኋላ ከደስታ ጋር ያላትን ግንኙነት ልታቆም መሆኑ ሰምቻለሁ። ይሄ ይበል የሚያሰኝ ጉዳይ ነው። በነገራችን እኔ ጭራሽ ማለት ነው ለሷ የማይመጥን አይነት አካሄድ ነው እየሄደች ያለችው። ምክንያቱም እንደዚህ አይነት የወረደ በሽሽቅ አያስፈልጋትም። በቃ እሱ እንደፈለገው እዛ እንደፈለገው ይሁን፣ ግን እሷም ለምን እሱ የሚያደርገውን ተመሳሳይ አይነት ድርጊት ታደርጋለች? ምክንያቱም እሱ
አንደኛውን ሁሉ ነገሩን አበላሽቶ ሁሉ ነገሩን ጥሎ ነው እያደረገ ያለው። አሁን እሷንም እሱን በምናይበት አይነት አንገል እንድናይ መፍቀድ የለባትም። ወይም ብዙ ሰዎች ደስታን ካመጣች በኋላ ለሩታ ያላቸው ነገር እጅግ በጣም እንትን እያለ ነበርና ለራሷም ስሜት ስትል ወይም ለራሷም አሁን ካለችበት ሁኔታ አንጻር ይሄ ልጅ በህይወቷ አስፈላጊ አይደለም። በቃ ደግሞ ትክክለኛውም ሰዓት አይደለም እኮ። ትክክለኛው ሰዓት ሲሆን እኮ ምንም በቃ ይሄ ያንቺ ውሳኔ ነው። ግን አሁን ያለሽበት ሁኔታ ደግሞ ለዚህ ትክክለኛ ሰዓት አይደለም። ፈለገሽ ወይም ይሄንን ህይወት አስፈልጎሽ እንዳልገባሽ ሁላችንም እናውቃለን። እና ይሄ ብሽሽቅ ደግሞ አሁን ባለው ሁኔታ አስፈላጊ ነው ብዬ እንደኔ አልወስድም ወይም አልቀበለውም። እና ይሄንን ውሳኔ በመወሰንሽ የመጀመሪያው ደስተኛ መሆነው እኔ ነኝ ማለት ነው። ከዛ ውጪ ወደ ቀለበት የሚያደርጉት አዲሶቹ ጥንዶች ልመለስ። የምሬን እኮ ነው። ግን እኔ አስባችሁታል? አሁን በድፍረት ራሱ ቀለበት ላደርግ ነው ተዘጋጁ ብላ ወደ ቤተሰቦቿ መልእክት ስትልክ አይከብድም? የሆነ ትክክለኛ ነገር አድርገሽ ቢሆን በትክክለኛው መንገድ አንቺ አሁን ይሄ እንዳለ አንድ ባንድ ያደረግሻቸው ነገሮች እዚህ ሚዲያ ላይ የወጡ ናቸውና ከቤተሰብም የተደበቀ አይደሉም። በቃ እነሱ አሁን እዚህ ጉዳይ ውስጥ መጥተው ከአንቺ ጋር ሌላ አተካራ ውስጥ ቢገቡ የዚህ ነገር አንድ አካል ይሆናሉ። ስማቸው መነሳቱ አይቀርም። ሚዲያ ላይ የሚታወቅ ነገር ነው። ብዙ ነገሮች አሉ ፎቶ እስከ መዘቅዘቅ ጀምሮና ይሄንን ነገር ስለሚያቆም ይመስለኛል ይሄንን ነገር እያዩ ባላየ ያለፉት ማለት ነው። ሲገባሽ ትመለሻለሽ ወይም ነገሮች ሲገቡሽ ትመለሻለሽ። ልብሽ ተሰብሮም ይሁን ብቻ ምንም በየትኛውም አይነት መንገድ ትመለሻለሽ ከሚል ነገር አንጻር ይመስለኛል ይሄንን ነገር ከዳር ቆሙ ሲመለከቱ የነበሩት። አንቺ ግን ከዳር ቆማችሁ መመልከታችሁ ምንም አላስደሰተኝም። እዚህ ጉዳይ ውስጥ የግድ መግባት አለባችሁ። ቀምቼ ያመጣሁትን ባል ቀለበት እንዲያደርግልኝ አሳምኘዋለሁ። ስለዚህ ቀለበት ላደርግ ነው እና አያችሁ እሷ ናት የላከቻችሁ እና ቀለበት ላደርግ ነው እና እዚህ ጉዳይ ውስጥ የግድ መግባት አለባችሁ፣ ተዘጋጁ፣ ድግሱ ምናምን አስቡበት ምናምን እያለች ነው። እና ሳይፈልጉ እነዚህ ሰዎች እዚህ ጉዳይ ውስጥ ገብተዋል ማለት ነው። ጥብቅ የሆነ ነገር እንደላኩላት ነው እንግዲህ እኔ የሰማሁት። አርፋ እንድትቀመጥ እዚህ ጉዳይ ውስጥ እጃቸውን ማስገባት እንደማይፈልጉ የምትል ከሆነ ደግሞ አስፈላጊ የሆነ ነገር አድርገው ከአብርሃም ጭምር ሊያርቋት እንደሚችሉ ጭምር ሰምቻለሁ ማለት ነው። በነገራችን ላይ የምታውቁ ከሆነ ቤተሰቦቿ ትንሽ ጠንከር ያሉ ናቸውና ይሄ የሚናገሩትን ነገር ከማድረግ ወደ ኋላ ይላሉ የሚል ሀሳብ የለኝም። በደንብ ማድረግ የሚችሉ አይነት ሰዎች ናቸውና ከአብርሃም ጋርም ግብ ፈጥሮ ራሳቸውንም ለስማቸውም ትንሽ ከዛ ነገር አንጻር ይመስለኛል ከዳር ቆሞ እየተመለከቱ ያሉት ማለት ነው። እሷ ግን እንደማንኛውም ሴት እኔ ቀምቼም ባመጣ በትክክለኛው በወጉ ቀለበት ሲደረግልኝ ከቤቴ ሽምግልና ልኮ ምናምን ነው እንዲያወጣኝ የምፈልገው አይነት ሙድ መሰለኝ። ብቻ ለማንኛውም ግን ይህንን ነገር አልደግፈውም። እዚህ ጉዳይ ላይ ቤተሰቦችሽንም ባታነካኪ እንደኔ የተሻለ ነው የሚል ሀሳብ ነው ያለኝ ማለት ነው። ከዛ ውጪ ያው አብረው ጠቅልለው አንድ ላይ መኖር ጀምረዋል። እኔ እውነቱን ስናገር ማለት ነው አብርሃም የምሩን አምኖበት ይሄንን ነገር ያደርጋል የሚል ሀሳብ የለኝም። እሱ ኃይለኛ ብሽሽቅ ላይ ነው በነገራችን ላይ ማለት ነው። የሆነውን እንደተሸነፈ መታየት ስለማይፈልግ ይመስለኛል እንጂ እኔ እንጃ። ምክንያቱም በግልጽ እንኳን ጥያቄዎችሽን ስትጠይቂ መልስ በአግባቡ እየመለሰልሽ እንዳልሆነ ነው እንደኔ እየተረዱ ያሉት ማለት ነው። አሁን በባለፈው ስላንቺ ምን እንደሚያስብ ስትጠይቂ እንዴት ሸዋውዶሽ እንዳለፈ አይተናልና አሁንም ቢሆን ቀለበትም ቢያደርግ አብሮሽ አንድ ቤትም መኖር ቢጀምር እኔ ደስተኛ የሆነ ህይወትን ይሰጥሻል የሚል ሀሳብ የለኝም። በቃ እውነታው ነው። የሆነ ሰዓት ላይ ዞሮ ልብሽን ይሰብራል። ምክንያቱም ለሩታ ያልሆነ አስበሽዋል። ስንት ነገር አብራው ላሳለፈች ለሷ ያልሆነ ያውም እንደዚህ በእርግዝናዋ ሰዓት፣ በምትወልድበት ሰዓት፣ በአራስነቷ ሰዓት እንደዚህ የተጫወተባት አብርሃም እንግዲህ ላንቺ አስቢው ሳይው እስኪ የሆነ የደስታን ህይወት ሲሰጥሽ ማለት ነው። ተንገበገብሽ አንቺም ቀለበት ለማድረግ ምናምን የምራውን ከሰሞኑ በዚሁ ለቀን ከትላንት ወዲያ ያለሽ ነገር ከንክኖሽ ይሁን ምን ይሁን አላውቅም፣ ጭንቅላትሽ ውስጥ ገብቶ ይሁን ቀለበት ለማድረግ በጣም ቸኮልሽና ለማንኛውም የሚፈጠሩ ነገሮችን አብረን እናያለን። ከዚህ ጋር የተያያዘ ቪዲዮ እንግዲህ ምሽት ላይ ይለቃሉ የሚል ሀሳብ አለኝ ማለት ነው። እንደተለመደው ቪዲዮን ካየን በኋላ ሀሳባችንን እንሰጣለን። እወዳችኋለሁ። ምሽት በሚለቀቀው ቪዲዮ እንገናኝ። ይመቻችሁ።